ሰላም በመላው ዓለም የምትገኙ ውድ ኢትዮጵያኖች በሙሉ ይህ በዘመኔ የዩቲዩብ ቻናል ነው። ሁሌም እንደተለመደው አዳዲስ የሆኑ መረጃዎችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና የመዝናኛ ሐሳቦችን ለእናንተ ማድረሳችን ቀጥለናል። ለዩቲዩብ ቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ላይክ፣ አጋርነታችሁን፣ ድጋፋችሁን ታሳዩን ዘንድ በአክብሮት እንጠይቃችኋለን። ማንኛውንም አይነት ሀገራችን ውስጥ የተፈጠሩ የታሰቡ ነገሮችን በአጠቃላይ ዕለት በዕለት እንዳስሳለን። እናንተም እንዲፈተሹና እንዲጣሩ የምትሽቱን ጉዳይ በሐሳብ አስተያየታችሁ ታደርሱን ዘንድ ልባዊ በሆነ አክብሮታችን እንጠይቃችኋለን። መልካም ጊዜ ከዘመኔ ዩቲዩብ ቻናል። ተወዳጆቹ የኪነ ጥበብ ባለሙያዎች የትዳር ህይወታቸው እንዳበቃ ሰምተናል። በዝርዝር እናስደምጣችኋለን። እንዲህ እንዳሁኑ ነገሮች ሳይዘምኑና አልጋ ባልጋ ሳይሆኑ ፍላጎቶች ተገድበው እምቅ ችሎታዎች በአደባባይ ለማውጣት የሚያስችል ብዙ መድረኮች ባልተገኙበት ከጥቂት ዓመታት በፊት የተተኪ ትውልድ መፈጠር የሚያስጨንቃቸው የሙዚቃ አዋቂ አሳቢዎች አንድ ነገር ለማድረግ ያስባሉ። ይኸውም ለታዳጊዎች፣ ለወጣቶች እንዲሁም በሙዚቃ ጥበብ ስሜትና ፍቅር ለወደቁ ግን ደግሞ እድል ማግኘት ተስኗቸው ሰሚ ጆሮ ላጡ እስከ መጨረሻው ልባል ሊሆን የሚችል በአገራችን ፈርቀዳጅ የሆነ የታለንት ሾው ወይም የመድረክ ዝግጅት ለማዘጋጀት ይስማማሉ። በዚህም ቁጥራቸው ቀላል የማይባል ባለሙያዎችን ማፍራት ይጀምራሉ። ይህም ተቋም የኢትዮጵያን አይዶል ይሰኛል። በዚህ መልኩ የቀጠለው ዝግጅቱ አንድ ወቅት ላይ ግን ወደው ነገር ሁሉ ተደራርቦ የልጅነት ውበቷ እንደ አደይ አበባ ይፈካ፣ የድምፅ ለዛና ችሎታዋ እጅን ባፍ የሚያስጭን ተስፈኛ ተወዳዳሪን ያስመለክተናል። ወጣ ባሉ አዛዜሞቿ፣ ነፃነት በተላበሱ እንቅስቃሴዎቿ የህዝቡንና የዳኞችን ጆሮና ልብ በቀላሉ መግዛት ትጀምራለች። በዚህም በጊዜውም አብረዋት የነበሩትን ተወዳዳሪዎች በብዙ ፈተናና የሶስተኛ ደረጃን ይዛ ፈጽማለች። የጥበብ መንገዷንም ዳዴ በማለት ዛሬ ላለችበት እንደመነሻ ይሆናታል። እቺ ድምጻዊትና ባለታሪካችን ዳግማዊ ፀሐዬ ትባላለች። በኢትዮጵያን አይዶል የደረጃ አሸናፊ በተደጋጋሚ ጊዜ የውጭ ሀገር ሙዚቃዎችን በተለይም የሬጌን ስልት በማቀንቀን በተለያዩ በተገኘችባቸው መድረኮች ራሷን ያሳየች ብቁንስ ስትሆን ከዚህ ቀደም በርካታ ነጠላ ዜማዎችንና አንድ አልበምን ለአድናቂዎቿ እንካችሁ ብላለች። በተለይ በ2000 ዓመተ ምህረት ላይ ሰው አለኝና ቀጥሎም ውበቱ የተሰኙ ስራዎቿ እጅግ ተወዳጅነትን አትርፋበታለች። ይሁንና ወርቅ የተሰኘው አልበሟ በብዙ ድካምና ጥረት ለአድማጮች ብታደርስም በሙዚቃ ግጥምና ዜማ ምርጫዎቿ ጊዜዋን በሚሻሙ ችግሮች መከበቧ ላሰበችው ስኬት ተግዳሮት ሆኖባት ቆይቷል። አሁን ደግሞ በአሳዛኙ መልኩ ከተወዳጁ የኪነ ጥበብ ባለሙያ ከሆነው ባለቤቷ ፍቺ ላይ መድረሷን ሰምተናል። ይህም ተወዳጁ ተዋናይ ሳምሶን ታደሰ ቤቢ ሲሆን በሙያቸው አንቱታን ካተረፉ ነገር ግን በግል ሕይወታቸው ፈተናን ከተጋረጠባቸው ውስጥ አንዱ መሆኑን ምንጮቻችን ጠቅሰዋል። በመደናነቅ የቀጠለው የፍቅር ትውውቃቸው ትዳርን መስርተው ልጆችን እስከ መውለድ ቢደርስም አሁን ላይ ግን በፍቺ መደምደሙን ሰምተናል። የኑሮ አጋሯ የነበረው በአንድ ወቅት በሱ ልክ የብሔራዊ ቲያትር መድረኮች ላይ ነገሰ በሲኒማ ቤቶች ስክሪን ላይ የደበቀ ስለመኖሩ ያጠራጥራል። ባለፈው አድርገ ያየሁት ሱሪ አሁን ሱሪ ቬል አዋራ የሚያስነሳ ቬል አድርገህ ትሄዳለህ። በዚህ ዘመን አስጠብበው፣ እግሩን አስጠብበው። ከቻልክ በስኪኒ ቀይረው። የኔ ሴት ሚዜዎች አማርኛ ስለማይችሉ ያንተ ሚዜዎች እንግሊዘኛ መቻል አለባቸው ስትለኝ እናንተን አስቤ ካሳሁን ረሳው እንዴ? አንተም እኮ እንግሊዝኛ አትችልም። ቲያትሮችና ፊልሞች ላይ እጅግ የተዋጣለት ጥቂት ከሚባሉ የሀገራችን ተዋናዮች ግንባር ቀደም ከሆነው ትወናን መምሰልን ሳይሆን መሆንን የተካነው ገና በአፍላዎቹ ዕድሜ ሳለ በአካባቢዎች ባሉ ክበባቶች ውስጥ የልብ ጓደኞቹ ከሆኑት እንደ ሰለሞን ቦጋለና ፍቃዱ ከበደን ጨምሮ እንዲሁም የወል ጊዜ ባለውለታው እንደሆነ የሚናገርለት የጥበቡ ዋርካ በሆነው ቢኒያም ወርቁ አማካይነት ለቁጥር የሚታክቱ ስራዎችን ቢያደርስም ነገር ግን በነዛ ሁሉ ስራዎቹ እምብዛም የሚባል እውቅናን አልተቸረውም ነበር። በአንድ አጋጣሚ ግን የእርሱን የልፋቱ
ውጤትና የህይወት አቅጣጫ እስከ መጨረሻው ድረስ የቀየረ ለዛሬ ታላቅ ተዋናይነቱ ያስመሰከረበት አንድ ዕድል የተባለ ፊልም ላይ የአሳዳጅነት ገጸ ባህሪን በብቃት ይጫወታል። በዚህም ከፍተኛ ሙገሳን ይቸረዋል። በተለይ አራዳ ሹፌር ወዳለው የሚለው ንግግሩ የተመልካቾችን ቀልብ ገዝቶለት እንደነበረ ብዙዎች ይናገራሉ። እንዲህ እያለ የቀጠለው የሳምሶን ታደሰ ቤቢ ትወና መንገድ ከዘጠናዎቹ መጨረሻ እስካለንበት ዘመን ድረስ ኢንዱስትሪው በባትሪ አድኖ ከሚፈልጋቸው ውስጥ ይገኛል። በሀገራችን የሽልማት መድረኮች ላይ ከማንጸባረቅ አልፎ በዓለም አቀፍ ደረጃ በሶስት ማዕዘን ቁጥር 1 ፊልም ላይ በረዳት ተዋናይነት ተሳትፎ የአፍሪካ የዓመቱ ምርጥ የተዋናይ ዘርፍን ማሸነፍና ማግኘትን ችለዋል። ገና በለጋ ዕድሜያቸው የትዳር ህይወታቸው የጀመሩት ጥንዶቹ ብዙ የመቻቻል ዘመኖችን አልፈው ፍቺ ላይ መድረሳቸውን ሰምተናል። ከ10 ዓመት በላይ ያስቆጠረው ጋብቻቸው የ3 ልጆችን አፍርቶ በሚኖርበት በዚያ ደጉ ዘመን በርካታ ውጣ ውረዶች እንዳሳለፉ በሁለቱም ወገኖች በተለያዩ ቃለ መጠይቆች ላይ ገልጸዋል። በጣም ተከታተላለች ልጆቿን ነገር በቅርብ የሚያውቃቸው አንዳንድ ግለሰቦች የነበራቸውን እያስታወሱ ነገሩ የማይቀር እንደነበር የሚያሳብቅ ብዙ ምልክቶችን አይተናል ሲሉ ይናገራሉ። አግብቻለሁ፣ ወልጃለሁ፣ ልጆች እናት ነኝ። ግን ሰው ግዴታ ማለት እድሜው አእምሮ ይብሳል ነው እንጂ ፊዚካሊ ሰው ራሱ መጠበቅ ይችላል ብዬ አስባለሁ። አሁን ወንድ መቋቋም የሚችለውን ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ። እንደዚህ አርጋኛለች እንደዚህ በፍጹም ልልም አልችልም። እንግዲህ በሷም በኩል እንደዚህ ነው ወይ እንግዲህ አንተ አናግራት። አንዳንድ ነገሮች እንዴት ነው እኔ ሚዲያ ላይ ወጥቼ እኔ የሆንኩትን እንዲሆኛለሁ ልል እችላለሁ፣ ግን ኃላፊነት ይሰማኛል። ለልጆች ኃላፊነት ይሰማኛል። ለምን ስለ እናታቸው መጥፎ ነገር ልናገር አይገባም እኮ። ገበናዬ ነው እኮ። የሷን ገበና ሳወጣ እኮ የኔ ገበና ነው የወጣው። የኔ ውርደት አብረን ባንሆንም ብንለያይም ማለት ነው። በተለይም ይላሉ በሁለት ሰዎች መካከል ግጭት ተፈጥሯዊ እንደሆነ ቢታመንም የነሱ ግን እርስ በራሳቸው የሚያደርጉት የቤት ውስጥ የበዛ ፉክክር፣ በየቀኑ ዱላ ቀረሽ ንትርክ፣ በሁለቱም በኩል ዝናን በጊዜ ማግኘት፣ ሙያቸው የተለያዩ ሰዎችን ወደ ህይወታቸው በቀላሉ ማምጣቱ፣ ለሱስ እጅግ ተጋላጭ መሆናቸውና የቤት ጓዳቸው ለሚዲያ ክፍት ማድረጋቸው ነገሩን ከድጡ ወደ ማጡ አድርጎባቸዋል። ግን ማን ያውቃል? ትላንትና ስለመሞሸራቸው የተናገርን ዛሬ ፍቻቸውን የመሰከርን ነገን ምን እንደምንል ማን ያውቃል? ለዛሬ በቃን።